ሰኞ ማክሰኞ እስከ ዕለተ ቅዳሜት ምን ተፈጸመ? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የእግዚአብሔር ሰላም ከሁላችን ጋር ይሁን። እንኳን ለሰሙነ ሕማማት በሰላም አደረሳችሁ። ሰሙነ ሕማማት ማለት የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ሕማሙን መከራውን የደረሰበትን ፈተና የምናስብበት ሳምንት ማለት ነው። በእነኚህ ሳምንታት ምን ተከናወነ፣ ምን ተደረገ የሚለውን እናያለን። ነሳ ደዌነ ወጾረ ሕማመነ እነሆ ትንቢተ ኢሳይያስ ምዕራፍ 53 ከቁጥር 4 ላይ ደዌያችንን ተሸከመ ሕመማችንንም ተቀበለ ያለውን ነው ሕማማት ብለን የምናከብረው። ስለዚህ ዕለተ ሰኞ ራሷ ተረግማ ሰውን ያስረገመች ዕፀ በለስ የተረገመችበት ዕለት ነው። ሌላው ቤተ መቅደሱ የጸዳበት አምላካችን ቅዱስ እግዚአብሔር ወደ ምኩራብ ገብቶ ወደ ቤተ መቅደሱ ገብቶ ጅራፍ አበጅቶ ቤተ መቅደሱን ያነጻበት ዕለት ነው ዕለተ ሰኞ። ሌላው ማክሰኞ እነሆ 12 ዓመት ደም ይፈሳት የነበረችው ሴት አምላካችን ቅዱስ እግዚአብሔርን ተጋፍታ ንብረቷ አልቆ ገንዘቧ አልቆ ተስፋ ቆርጣ የሞት ቀኗን እየተጠባበቀች ነበረ። ጨርቁን ብቻ ብነካ እድናለሁ ብላ የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስን ልብሱን ነክታ የዳነችበት የሚታወስበት ነው። ሌላው እነሆ አይሁዳውያን አምላካችን ቅዱስ እግዚአብሔርን ጥያቄ ጠይቀውታል። እሱ ደግሞ መልስ ሰጥቷቸዋል። ስለዚህ 12 ዓመት ደም ይፈሳት የነበረችው ሴት የመዳኗን የምናስታውስበት አምላካችን ቅዱስ እግዚአብሔርን ጠይቀውት ጥያቄ እሱ መልስ የሰጠበት የጥያቄና የመልስ ቀን በመባልም ይታወቃል። ዕለተ ማክሰኞ። ዕለተ ረቡዕ ምን ተፈጸመ? ዕለተ ረቡዕ የአይሁዳውያን ሸንጎ የአይሁዳውያን ስብሰባ ፍጻሜውን ያገኘበት ነው። ለምን ከተባለ መድኃኒታችን ኢየሱስ ክርስቶስን እንስቀለው፣ እንግደለው፣ ምንም በደል ሳያገኙበት፣ ምንም ጥፋት ሳያገኙበት። ስለዚህ እነሆ የሞት ፍርድ የተፈጸመበት ዕለት ነው ማለት ነው። ዕለተ ረቡዕ ይሁዳም በዚህ ቀን ነው ተገኝቶ 30 ብር መዝነውለት አምላኩን አሳልፎ የሰጠው ማለት ነው። ሌላው ዕለተ ሐሙስ ዕለተ ሐሙስ እጅግ በጣም የተመረጠች ቀን ናት። አምላካችን ቅዱስ እግዚአብሔር ነገ የሚቆረሰው ስጋ ይሄ ነው፣ ነገ የሚፈሰው ደሜ ይሄ ነው ብሎ አምላካችን ለሐዋርያት ስጋው ደሙን የሰጠበት የምስጢር ቀን በመባል ትታወቃለች። ሌላው አባቶቻችን ሐዋርያትን እግራቸውን አጥቧቸዋል። ስለዚህ የሐዋርያት የጥምቀት ቀን በመባልም ትታወቃለች ዕለተ ሐሙስ። ሌላው በዕለተ ሐሙስ ብዙ የሚከናወኑ ተግባሮች አሉ። ለምሳሌ ጉልባን ይሰራል። ንፍሮ ጉልባን የሚሰራው ከስንዴ ከባቄላ ከተለያዩ አካባቢው ከሚያመርተው ምርት ነው። እነኚህ ደግሞ መጀመሪያ ይፈተጋሉ። ባቄላውም ይከካል። መፈተጋቸው ምንድን ነው? ሲፈተጉ ከላይ ያለው ገለፍቻው ይወገዳል፣ ውስጡ አካሉ ይቀራል። ምን ማለት ነው? ምስጢር አለው። አምላካችን ቅዱስ እግዚአብሔርን በጅራፍ ገርፈውታል። ሲገረፍ ስጋው አልቆ አጥንቱ ቀርቷል። ላይኛው መወገዱ ተከክቶ እንዲሁም ተፈትጎ የጌታችን የመድኃኒታችን የኢየሱስ ክርስቶስ ስጋው ለእኔ ሲል ለአንተ ሲል ለአንቺ ሲል ስጋው አልቋል ስንለው፣ ስለዚህ ዕለተ ሐሙስ የሚዘጋጀው ጉልባን ምስጢራዊ ሃይማኖታዊ ነው ማለት ነው። ሌላው ስንመገበው ይህን ጉልባኑን የጌታን መከራውን የጌታ የደረሰበትን ፈተና የእኛን ኃጢአት ክብደት ሚዛኑን የምናይበት ነው ማለት ነው። ሌላው ዕለተ ዓርብ እጅግ በጣም የተመረጠች የማዳን ዕለት ትባላለች። ዕለተ ዓርብ የፍጥረት መካተቻ ትባላለች። አምላካችን ቅዱስ እግዚአብሔር ፍጥረታትን ፈጥሮ የጨረሰበት ዕለት ነው። ሌላው የመና መካተቻ ትባላለች። እስራኤላውያን ከእሑድ እስከ ዓርብ እስከ ሐሙስ ያለውን አንዳንድ ይለቅሙ ነበረ። ዓርብ ግን የቅዳሜንም ጨምረው ይለቅሙ ነበረ፣ መና ይሰበስቡ ነበረ። ስለዚህ የመና መካተቻ ትባላለች። ሌላው የድነት መካተቻ ናት። ሶስተኛው የ5500 ጉዞ የመከራ ዘመን የውጣ ውረድ ዘመን የችግር ዘመን ያበቃበት ናት ዕለተ ዓርብ።
የሰው ልጅ ክፋቱ የእግዚአብሔር ቸርነቱ የታየበት ዕለት ነው። በሰማይ 3 ታምራት፣ ፀሐይ ጸልመ፣ ፀሐይ ጨለመች፣ ጨረቃ ደም ሆነች፣ ወከዋክብት ወድቁ ፍጡነ፣ ከዋክብትም ፈጥነው ወድቀዋል። በምድር 4 ተአምራት ተገልጸዋል። መቃብራት ተከፍተዋል፣ አለታት ተሰነጣጥቀዋል፣ ሙታን ተነስተዋል። የቤተ መቅደሱ መጋረጃ ከላይ እስከታች ተቀዷል። አምላካችን ቅዱስ እግዚአብሔር እርቃኑን መስቀል ላይ ሲወጣ እነሆ ግዑዛኑ የአምላካችን እርቃኑን አናሳይም ብለው አዘኑ። የሰው ልጅ ግን ጨካኝ ነበረ። ከነኝ መማር አልቻለም እግዚአብሔር ቤተሰቦች። ስለዚህ ዕለተ ዓርብ ለእኛ ብሎ ቅድስት ነፍሱን ከቅድስት ሥጋው በ9 ሰዓት የዮሐንስ ወንጌል ምዕራፍ 19 ከቁጥር 30 ላይ ተፈጸመ አለ። የ5500 ዘመን የመከራው ዘመን አለቀ አለን። ይህን ካለ በኋላ እነሆ አንገቱን ዘለስ አድርጎ ቅድስት ነፍሱን ከቅድስት ሥጋው የለየበት ዕለት ነው። ዕለተ ቀዳሚት። እቺ ቅዳሜ ስዑር ትባላለች። ብዙዎች ግን የተሻረች ናት እያሉ የሥራ ቀን ይሏታል። አይደለም፣ የምትጾም ከሌሎች ቅዳሜዎች ተለይተው የምትጾም ማለት ናት እንጂ የምትሰራ ስራ የሆነች ቀን ማለት አይደለም። ሌላው ምዕመናን እነኝን 5ቱን ቀን ስናከብር መስቀል መሳለም የለም። እንደገናም ደግሞ ብዙዎች ስርዓቶች የሉም፣ ፍትሃት የለም። 5ቱ ቀናቶችን እነሆ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ የ5500 ዘመን የምናስብበት ዕለት ስለሆነ ማለት ነው። ፍትሃትም የለም። ነገር ግን ከዓርብ 9 ሰዓት በኋላ ሰው ቢሞት ቅዳሜ ሙሉ ቀን ፍትሃት አለ ማለት ነው፣ የቅዳም ስዑር። ስለዚህ አምላካችን ቅዱስ እግዚአብሔር ለዚህ ዕለት ለዚህ ሰዓት በሰላም ያደረሰን ያለ ደዌ ያለ ድካም ሳንታመም እነሆ ሳንደክም ሰሙነ ሕማማቱን በሰላም አስፈጽሞ ለብርሃነ ትንሣኤው ያደርሰን። ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።